ጠቅላይ ሚኒስትር ዶክተር አብይ አህመድ በመትጋታችንና በመልፋታችን የሚታይ የሚጨበጥ ውጤት በሀገራችን ላይ ያስመዝግበናል ሲሉ ተናግረዋል። በሌላ በኩል 4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች ዋን ዌይ ብቻ ሆነው እንዲያገለግሉ ተወስኗል። ጠቅላይ ሚኒስትሩ ዛሬ ካቢኔያቸውን ሰብስበው ባለፉት 9 ወራት በሀገሪቱ የተሰሩ ስራዎችን ገምግመዋል። በዚህ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ባለፉት 9 ወራት በተመዘገቡ ስኬቶች ሳንዘናጋ ለላቀ ውጤት መትጋት አለብን ሲሉ አሳስበዋል። ጠቅላይ ሚኒስትሩና የካቢኔ አባላት በተገኙበት የመንግስት የ9 ወራት አፈጻጸም ግምገማ ሲካሄድ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት ባለፉት 9 ወራት ከእቅድ በላይ አፈጻጸም መመዝገቡን ገልጸዋል። በመትጋታችንና በመልፋታችን የሚታይና የሚጨበጥ ውጤት አይተናል ሲሉ ጠቅላይ ሚኒስትሩ ይገልጻሉ። በእያንዳንዱ ዘርፍ የተገኘ ውጤት ለተጨማሪ ጥረት የሚያነሳሳና ሀገራዊ ብልጽግናን ለማረጋገጥ የሚያግዝ እንደሆነ ጠቅላይ ሚኒስትሩ ገልጸዋል። የካቢኔ አባላት ስኬት ሳያዘናጋቸው ተጨማሪ ትጋት ፈጥረው ሊሰሩ እንደሚገባ አጽንኦትም ሰጥተው ተናግረዋል። በለውጥ ሂደት ስኬት ጉዞን የሚገታ ወጥመድ መሆኑን ጠቅሰው አሁን የተሳኩ ውጤቶች እንዳያዘናጉን መጠንቀቅ ይገባናል ሲሉ ጠቅላይ ሚኒስትሩ ገልጸዋል። ተሳክቶልኛል የሚል እሳቤ ከተፈጠረ የሚደረጉ ተጨማሪ ትጋቶች በመቀነስ ለውጡ የሚጠበቀውን ውጤት እንዳያመጣ ያደርጋልን ብለዋል። በመሆኑም የተገኘውን ስኬት ለተጨማሪ ትጋት መጠቀምና በሚቀጥሉት 3 ወራት ከታቀደው በላይ ለማሳካት መስራት እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጿል። በሌላ በኩል ዛሬ ከተሰሙ ዜናዎችና መነጋገሪያ ከሆኑ ዜናዎች መካከል 4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች ዋን ዌይ ብቻ ሆነው እንዲያገለግሉ ተወስኗል። በዚህ መሰረት ከጥይት ቤት ፓርላማ እስከ ትራፊክ መብራት፣ ከቤተ መንግስት ፓርኪንግ እስከ ጥይት ቤት፣ ከፓርላማ ትራፊክ መብራት እስከ ሳይንስ ሙዚየም ቀድሞ የነበረው ባለ 2 አቅጣጫ መንገድ ወደ አንድ አቅጣጫ መቀየሩን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታውቋል። በዚህ መሰረት በተተከሉ የትራፊክ ምልክቶች እንድትጓዙ ሲል መስሪያ ቤቱ አሳስቧል። የዚህ መንገድ አንድ አቅጣጫ ብቻ መሆን ምንድነው አንድምታው? ብዙዎች እየጠየቁ ነው።